ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። በግል መማር ለምትፈልጉ ከታች በምናስቀምጠው ስልክ ቁጥር በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ አናግሩን። ዛሬ እንግዲህ የመጣንበት የአማርኛ ፊደሎችና ቃላቶች ሲሆኑ ካሁን በፊት ከመሰረት ነው ቀጥሎ ዛሬ ሌላኛ ክፍል ይዘን መጥተናል ማለት ነው። ከአማርኛ ትምህርት በተጨማሪ እንግሊሽ፣ ሂሳብን በግል እንሰጣለን። አሁን ቀጥታ ወደ ትምህርታችን እንሄዳለን። አብራችሁን ቆዩ። ቀ ቁ ቂ ቃ ቄ ቅ ቆ ቆ ቅ ቄ ቃ ቂ ቁ ቀ በ ቡ ቢ ባ ቤ ብ ቦ ቦ ብ ቤ ባ ቢ ቡ በ ተ ቱ ቲ ታ ቴ ት ቶ ቶ ት ቴ ታ ቲ ቱ ተ ቸ ቹ ቺ ቻ ቼ ቺ ቾ ቾ ች ቼ ቻ ቺ ቹ ቸ ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ ነ ኑ ኒ ና ኔ ን ኖ ኖ ን ኔ ና ኒ ኑ ነ ኘ ኙ ኝ ኛ ኘ ኝ ኞ ኞ ኝ ኘ ኛ ኝ ኙ ኘ አ ኡ ኢ አ ኤ እ ኦ ኦ እ ኤ አ ኢ
ኦ አ። እሺ አሁን ደግሞ ወደ ፊትና ወደ ኋላ እንቆጥራለን። ቀ በ ተ ቸ ሀ ነ ኘ አ። እሺ አሁን የቆጠርናቸው እነዚህ ፊደሎች የመጀመሪያ ፊደሎች ናቸው። ወደፊት ቆጥረናል። የሁሎች የመጀመሪያ ፊደል ወደ ኋላ ደግሞ እንመለሳለን። አ ኘ ነ ሀ ቸ ተ በ ቀ። አሁን ደግሞ ወደ ሁለተኞች እንሄዳለን። ቆ ቦ ቶ ቾ ሆ ኖ ኞ ኦ። እሺ አሁን ደግሞ እነዚህ የሁሎችም የሁለተኛ ፊደል ናቸው። ቀጣይ ወደ ኋላ እንቆጥራለን። ኦ ኞ ኖ ሆ ቾ ቶ ቦ ቆ። እሺ አሁን ቀጣይ ምን ሄዱ ወደ ሶስተኛው ነው። ቂ ቢ ቲ ቺ ሂ ኒ ኚ ኢ። እሺ አሁን ደግሞ እነዚህ የሶስተኛ ናቸው። ወደፊት ቆጠርን፣ ወደ ኋላ እንመለስባቸዋለን። ኢ ኚ ኒ ሂ ቺ ቲ ቢ ቂ። ቀጣይ ወደ አራተኛ እንሄዳለን። ቃ ባ ታ ቻ ሀ ና ኛ አ። እሺ አሁን ደግሞ እነዚህ የአራተኛ ፊደል ወደፊት ቆጠርን፣ ወደ ኋላ እንመለሳለን። አ ኛ ና ሀ ቻ ታ ባ ቃ። ቀጣይ የአምስተኛ ፊደል ቄ ቤ ቴ ቼ ሄ ኔ ኘ ኤ። እሺ እነዚህ ደግሞ የአምስተኛ ፊደል ወደፊት ቆጠርናቸው። አሁን ወደ ኋላ እንመለሳለን። ኤ ኘ ኔ ሄ ቼ ቴ ቤ ቄ። ቀጣይ ስድስተኛ ቅ ብ ት ች ህ ን ኝ እ። እነዚህ ደግሞ የስድስተኛ ፊደል ናቸው። ወደፊት ቆጥረናል፣ ወደ ኋላ ደግሞ እንቆጥራቸዋለን። እ ኝ ን ህ ች ት ብ ቅ። እሺ ቀጣይና የመጨረሻው ሰባተኛውን ነው ምንሄድ። ቆ ቦ ቶ
ቾ ሆ ኖ ኞ ኦ። እሺ ይሄ ደግሞ የስንተኛ ፊደል ነው? የሰባተኛ። ወደፊት ቆጠርን፣ ወደ ኋላ ደግሞ እንመለስበታለን። ይሄን ኦ ኞ ኖ ሆ ቾ ቶ ቦ ቆ። እሺ አሁን ፊደሎችን በዚህ መሰረት ቆጥረን ጨርሰናል። ወደ ቃላቶቹ ስንሄድ የመጀመሪያው ቃል በታች በታች ይላል ማለት ነው። በታች የሚለውን ቃል እንግዲህ ፊደሎች የት የት ላይ እንደሚገኙ ስናይ ከበቤት የአንደኛው በ፣ ከተቤት የአራተኛው ታ፣ ከቸቤት የስድስተኛው ች፣ በአንድ ላይ እነዚህ ሶስቶች በታች የሚል ቃል ሰጠን ማለት ነው። ወደ ቀጣይ ስንሄድ ቀበቶ 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 የሚለው ደግሞ ከቀቤት የአንደኛው ቀ፣ ከበቤትም የአንደኛው በ፣ ከተቤት የመጨረሻው ቶ፣ በአንድ ላይ እነዚህ ምን የሚል ቃል ሰጡን ማለት ነው? ቀበቶ ቀበቶ። ቀጣይ ሀብት 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 የሚለው ደግሞ ከዚህኛው ከሀቤት የአራተኛው ሀን ወሰድን፣ ከበቤት ደግሞ የስድስተኛው ብን ወሰድን፣ ከተቤት አሁንም የስድስተኛው ትን ወሰድንና በአንድ ላይ እነዚህ ሶስቶቹ ሀብት የሚል ቃል ሰጡን ማለት ነው። ቀጣይ ትንኝ 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 የሚለው ደግሞ ከተቤት የስድስተኛው ት፣ ከነቤት አሁንም የስድስተኛው ን፣ ከኘቤት አሁንም የስድስተኛው ኝ፣ ሶስቱም የስድስተኛ ፊደል ናቸው። በአንድ ላይ ምን የሚል ቃል ሰጡን ማለት ነው? እነዚህ ትንኝ ትንኝ። ቀጣይ አንተ 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 የሚለው ደግሞ ከአቤት የአንደኛው አ፣ ከነቤት የስድስተኛው ን፣ ከተቤት የአንደኛው ተ፣ በአንድ ላይ እነዚህ አንተ የሚል ቃል ሰጠን ማለት ነው። ቀጣይ አንቺ 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 የሚለው ደግሞ ከአቤት የአራተኛው አን ወሰድን፣ ከነቤት የስድስተኛው ን፣ ከቸቤት የሶስተኛው ች፣ በአንድ ላይ እነዚህ ሶስቶች ምን ይላሉ? አንቺ የሚል ቃል ሰጠን ማለት ነው። ቀጣይና የመጨረሻው ደግሞ ምን የሚል ነው? አባት 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 የሚለውን ደግሞ ስናይ ከአቤት የአንደኛው አ፣ ከበቤት የአራተኛው ባ፣ ከተቤት የስድስተኛው ት፣ በአንድ ላይ እነዚህ ሶስቶች አባት የሚል ቃል ሰጠን ማለት ነው። እንግዲህ የዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ በሌላ በአዲስ ቪዲዮ እስክንገናኝ ድረስ ላይክ፣ ኮመንት፣ ሼር፣ ሰብስክራይብ እያደረጋችሁ ሰላም ሁኑ። መልካም ቆይታ